ምንድነው የምትይኝ በጠዋት? ኧረ ተይ ሰላም ያውለኝ። ኧረ እባክሽን ሰላም ነው ያደርነው። ምን አለበት የማይናገረውን ጥቁር ቡና ስተሽኝ ጠጥቼ ወደ ስራዬ ብሄድ? አልተውህም፣ የልቤን እናገራለሁ። ትዳር አይደለም እንዴ የያዝነው? ተይኝ እንዳይቆጭሽ። የሚፈራህ የለም። እስከ ዛሬ የታገስኩት ይበቃል። ይኸውልሽ ሰምቶ እንዳልሰማ በዚህ እየሰማሁ በዚህ እያፈሰስኩት ይይሻለሁ። ከዚህ በኋላ ግን ነግሬሻለሁ። ከዚህ በኋላ ደግሞ ምን ልታመጣ ነው? ስሚ፣ እስከ ዛሬ ልጠብቅ ብዬ ነው እንጂ አንቺ ትንሽ አለበዛም? ያገባሁሽ እንድንከባበር በፍቅር እንድንኖር እንጂ እንድትዘርፊኝ እንደፈለገች እንድታበሳቅጭኝ አይደለም። ከዚህ በኋላ ግን ስርዓት ብዬሻለሁ። በቃ አንቺ እየሰማሽኝ አይደለም እንዴ? አራ እየሰማችኝ አይደለም እንዴ? እንደው ሰይጣኑ እስከታይ ማኪ ጉድ ፈላ። ወይኔ ቤት ይፈረሰ፣ ወይኔ ልጆቼ፣ ወይኔ ሰይጣኑ እስከታኝ እኮ። አሁን ምንድን ነው የሚደረገው? ምንድን ነው የሚሆነው? ወይኔ ቤቴ፣ ወይኔ ልጆቼ፣ ወይኔ ለፍቼ ለዚህ አድርሼ በገዛ እጄን በእጄ ልብላ። ወይኔ እሺ፣ አሁን ምንድን ነው የሚደረገው? ምንድን ነው ጉዱ? የት ሄጄ ነበረ? የት ልካኸኝ ነው? ነቃሽ? ተመስገን መታኸኝ ነው ለካ። አዎ፣ ሁለተኛ አልደግሞ። እንዴ የት አባክ? እንዴ አንተ ወይኔ ጉዴ! ወይኔ እኔ እኮ ላኩት። አንተ ወይኔ ጉዴ! ወይኔ ዛሬ ምንድን ነው የተፈጠረው? አንተ ወይኔ ተነስ በና እየቀለክ እንዲያውም ብቻ አንቺ የት ሄጄ ነው? እኔ እኮበት ቦታ የኔ ፍቅር፣ ከዚህ በኋላ ይሄ መላላክ ይቀር። ኑሯችን ነው። ነይ ቆይ